ኮሜንት ምንድነው? ስንት አይነት ነው? እና ለምን ይጠቅመናል የሚለውን በአጠቃላይ በዚህ ቪዲዮ ነግራችኋለሁ። አብራችሁ ይቆዩ። What are comments? A comment is a line of text inside a program that explains the code to humans, not to the computer ይላል። ኮሜንት ማለት እንግዲህ ፕሮግራም በምንጽፍ ሰዓት በየኮዱ መካከል ላይ ግልጽ ያልሆኑ ነገሮችን what is behind to the code የሚለውን የምናብራራበት ላይን ኦፍ ቴክስት ወይም ደግሞ የመልቲፕል ላይን ኦፍ ቴክስት ሊሆን ይችላል ማለት ነው። እንደዚህ ካደረግን በኮምፓይለሩ ኢግኖር ይደረጋል። that means the compiler skips comments entirely during execution። ኤክስኪዩት በምናደርግ ሰዓት በኮሜንት አድርገን የጻፍነውን ቴክስት ኮምፓይለሩ ስለማያየው ኤረር አያመጣብንም ማለት ነው። ቲንክ ኦፍ ኮሜንትስ አስ ስቲኪ ኖትስ ኦን ማሽን። አንድ ማሽን አለ። ለምሳሌ እዚህ ጋር አይታችሁት ከሆነ የሆነ ማሽን አለ። ስለዚህ ማሽን ማብራሪያ ቢያስፈልግ ሌቭል ተደርገው እንደዚህ ተጽፎ ሊገኝ ይችላል። ስለዚህ the technicians read them but the machine ignores them። አሁን እዚህ ስለተጻፈ ስለ ማሽኑ ምንም የሚሆነው ነገር የለም። ነገር ግን ከላይ ስለ ማሽኑ ማብራሪያ ቴክኒሻኖች ይህንን በማየት ሊረዱ ይችላሉ ወይም ሊያነቡ ይችላሉ ማለት ነው። ኮሜንትን ለምን እንጠቀማለን ካል ለምሳሌ አንድ ኤሌክትሪሽያን ቤት ውስጥ የተገጠሙ ብሬከሮችን ሌቭል አድርጓል ብለን ብንወስድ ለምሳሌ ለኪችን፣ ለሊቪንግ ሩም፣ ለቤድሩም እና ለተለያዩ አገልግሎቶች የተለያዩ ብሬከሮች ሊገጠሙ ይችላሉ። እነሱን ብሬከሮች ሌቭል ማድረግና አለማድረግን አስቡ። ሌቭል ማድረግ ጠቀሜታው ከፍ ያለ ነው። ሌቭል አለማድረግ ግን አድካሚ ነው። እንዴት ነው አድካሚ የሆነው? ለምሳሌ የኪችኑ ማብሪያ ማጥፊያ የትኛው እንደሆነ ወይም ብሬከር የት እንደሆነ፣ የቤድሩሙ ብሬከር የትኛው እንደሆነ ለመፈለግ አድካሚ ነው የሚሆነው ማለት ነው። ስለዚህ ረጅም ኮድ ጽፈን ያንን ኮድ በምንመለከትበት ሰዓት ትሪክ የሆኑ ላይን ኦፍ ኮዶች ካሉ ዋትስ ቢሃይንድ የሚለውን በኮሜንት የምናብራራ ከሆነ ስለዛ ኮድ ግልጽ የሚሆን ነገር እናገኛለን። እዚህ ጋርም የተገለጸው እንደዛ ነው። ስለዚህ ፕሮግራሚንግ ላይም በየላይን ኦፍ ኮዱ አስፈላጊ የሚባሉ ኮሜንቶችን ካስቀመጥን አንደኛ ሪዴቢሊቲ ይጨምርልናል። ኤኒዋን ካን አንደርስታንድ ዘ ኮድ አት ግላንስ። ማንኛውም ያንን ኮድ የሚያነብሰው በቀላሉ ይረዳዋል። ሌላው ሜንቴን ለማድረግ በጣም ቀላል ነው። ሌላኛው ቲም ወርክ ነው። እኛ የጻፍነውን ኮድ ሌሎች በቀላሉ እንዲረዱት ኮሜንቱን እያነበቡ ማለት ነው ይጠቅመናል። ሌላኛው ኤክስፕሌን ዘ ዋይ ቢሃይንድ ዘ ትሪኪ ሴክሽንስ። አንዳንድ ትሪኪ የሆኑ የኮዱ ሴክሽኖች ካሉ እነሱን ዋይ በሚል ለምን ይህንን ተጠቀም፣ ይህ ምንድነው የሚለውን መግለጽ ያስችላል ማለት ነው። በአጠቃላይ በፕሮግራሚንግ ሁለት አይነት ኮሜንቶች አሉ። የመጀመሪያው ሲንግል ላይን ኮሜንት ነው። ሲንግል ላይን ኮሜንት የምንጠቀመው እነዚህን ሁለት ፎርዋርድ ስላሾችን እንጠቀማለን ለማድረግ ኮሜንት ለማድረግ ኤቭሪቲንግ አፍተር ዞስ ቱ ስላሽስ ኦን ዘ ሴም ላይን ኢዝ ኢግኖርድ ባይ ዘ ኮምፓይለር። ኮድ በምንጽፍ ሰዓት ከፊት ለፊቱ ላይ እነዚህን ሁለት ፎርዋርድ ስላሽ የምናስቀምጥ ከሆነ ኢግኖር ይደረጋሉ ማለት ነው። ለምሳሌ ይህንን እንውሰድ። እዚህ ጋር ጀስት ሲምፕል ኮድ አለ። ዲስፕሌይ ዌልካም ሜሴጅ ይላል። አሁን ከዚህ ቀጥሎ የተጻፈው ይሄኛው ላይን ኦፍ ኮድ ስለምንድን ነው የሚሰራው የሚለውን ለማወቅ ይፈልግ እዚሁ ጋር ምን ተባለ? ዲስፕሌይ ዌልካም ሜሴጅ። ከዚህ ቀጥሎ ያለው ኮድ ዌልካም ቱ C++ የሚለውን ይሄኛውን ዲስፕሌይ የሚያደርግ ሜሴጅ ነው የሚል ማብራሪያ ተጽፎበታል ማለት ነው። ስለዚህ ኮዳውን ስንመለከት ምንድነው ሊፈጠር የሚችለው? ዘላይን ይሄ ሁለቱ ማለት ነው። ዘላይን ዚስ ላይን ማለት ነው። እዚህ ጋር የተቀመጠው ላይን ይሄ ፎርዋርድ ስላሽ እና ዲስፕሌይ ዌልካም ሜሴጅ የሚለው is invisible to what the compiler, it is only for the programmer reading the code። ስለዚህ ይሄኛው ጽሁፍ የሚታየው ለሰዎች ለፕሮግራመሮች ብቻ ነው እንጂ ኮምፒውተሩ ይሄንን እንዳልተጻፈ ነው የሚቆጥረው ማለት ነው። አውትፑቱ ምንድነው የሚሆነው? ዌልካም ቱ C++ የሚለው ብቻ ይሆናል ማለት ነው። the comment never appears። እዚህ ጋር አውትፑት ላይ የማይወጣም ኮምፓይለሩ ማየው። think of it like writing a small note in the margin of a document useful for what a reader ignored by the printer። አንዳንድ ጊዜ ወረቀቶች ማርጂን አላቸው። ፕሪንተር የሚያወጣው ደግሞ ማርጂኑ ድረስ ያለውን ነው። ልክ የራሱ ሳይዝ አለው። A4 ከሆነ በራሱ ስታንዳርድ ነው የሚያወጣው። አውት ኦፍ ዛት ሳይዝ ከሆነ ማርጂኑ ላይ ከሆነ ለሪደሩ ብቻ የተጻፈ ነው። ነገር ግን ፕሪንት ስናደርገው በፕሪንተሩ አይወጣም፣ ኢግኖር ይደረጋል። ስለዚህ በተመሳሳይ በፕሮግራሚንግም ኮሜንት የተደረገበት ቦታ ላይ እኛ እንመለከተዋለን፣ ኮምፒውተሩ አይመለከተውም ማለት ነው። ስለዚህ ሁለተኛው ታይፕ ኦፍ ኮሜንት ደግሞ መልቲ ላይን ኮሜንት ይባላል። sometimes one line is not enough። አንዳንድ ጊዜ ኮሜንት በምናደርግ ሰዓት አንዱ መስመር ላይ በቃን ይችላል። በአንድ መስመር ብቻ ላይ ገለጽ ይችላል። 3 መስመር 4 መስመር
ኮሜንት የምናደርገው የምናብራራው ነገር ካለ የግድ መልቲ ላይን ኮሜንት ያስፈልገናል። እሱን ለመጠቀም ይችን ሲንግል ስላሽ ወስደን ይችን አስትሪክስ ከከፈትን በኋላ በዚህ መካከል ኮዶችን እናስቀምጣለን። ኮዱን ማለት የሚጻፈው እናስቀምጣለን። እዚህ ጋር በኤግዛምፕል ላሳያችሁ። ለምሳሌ ይችኛዋ እዚህ ጋር ተከፍታለች። ሲንግል ፎርዋርድ ስላሽ እና አንዲት ስታር ተከፈቱ። this is a multi line comment the compiler ignores this አለና በዚህኛው ዘጋ ነው። ሶ ይሄ የምታዩት በሙሉ በፕሮግራም መሃል ቢኖር ወይም በኮዶች መካከል ቢቀመጥ ይሄ በሙሉ በኮምፓይለሩ ኢግኖር ነው የሚደረገው። አሁን ኮድ ላይ ስናስገባው ለምሳሌ ይሄንን ኮድ ከጻፍን በኋላ this program displays a welcome message for new users ፕሮግራሚንግ ላይ ጀማሪ ሆነው ለመጀመሪያ ጊዜ ኮድ ከጻፉ እንዲያወጡ የሚደረገው ይሄንን ነው። ሲምፕል ፕሮግራም የምትባለው ይቺ ነች። ስለዚህ welcome to C++ ብለው ይችን ለመጻፍ ይቺ ላይን ኦፍ ኮድ ምንድነው የምትሰራው የሚለውን ለመናገር this program displays a welcome message for new users ብለን ስለዚህ ላይን ኦፍ ኮድ ማብራሪያ ስንጽፍ ይሄ መልቲፕል ላይን ኮሜንት ነው ማለት ነው። ለምንድነው መልቲፕል ላይን ይታል? ይሄ አንድ መስመር ነው፣ ይሄኛው ሌላ መስመር ነው ማለት ሁለት መስመር ስለሆነ ሶስት መስመርም ከሆነ እንደዚህ ወደ ታች እያደረግን እንትንለዋለን። so everything between this symbol and this symbol is completely ignored by the computer. for example ይሄኛውን እንየው። አንድ ኮድ ኮሜንት ሲጻፍና ያለ ኮሜንት ሲጻፍ ምን ያክል ክሊር ነው የሚለውን ቼክ እናድርገው። ዊዛውት ኮሜንት ለምሳሌ int units የሚል አለ እዚህ ጋር cin units እሺ ዲክላሬሽን ነው። ከዛ ከኪቦርዱ እንዲቀበል cin አደረግን። ከዛ ዳብል ቢል አለና ቢል የሚያሰላ ነው። units ሲባዛ በ2.5 ተደረገና ሲአውት ቢል ይላል። አሁን ይህን ኮድ ሲምፕል ኮድ ነው ኖርማል። ግን ኮሜንት ስንጨምርበት ኢንት ዩኒትስ ማለት ምን ማለት ነው? ኢነርጂ ሪድ ለማድረግ ዲክሌር ያደረግነው ነው ማለት ነው። እዚህ ጋር ሲኢን ዩኒትስ ስንልስ ፍሮም ዘ ከስተመር የምንቀበለው ዳታ ነው ማለት ነው። ዳብል ቢል ብለን ዩኒትስ ታይምስ 2 ታይምስ 2.5 ስንል ካልኩሌሽን እየሰራን ነው። ጀስት ካልኩሌት ቢል ሶ ሲአውት ቢል ስንል ዲስፕሌይ ቢል እያልን ነው። ይህንን ከመጻፍና ይህንን ከመጻፍ የትኛው ግልጽ ነው ለኛ ማለት ነው? ወይም ለአንባቢው ለዩዘሩ የትኛው ግልጽ ነው? ሞሮፍ ይሄ ግልጽ ነው፣ ይሄኛው የተሻለ ግልጽ ነው። ምክንያቱም ስለ እያንዳንዱ ኮድ ማብራሪያ ስለተቀመጠለት ማለት ነው። ይሄኛውን ከመረዳት ይሄኛውን ኮድ መረዳት የተሻለ ነው ማለት ነው። ኮሜንት ባድ ኮሜንት እና ቤስት ኮሜንት የሚባላል። ለምሳሌ ጉድ ኮሜንትስ የሚባለው ለምሳሌ explain the purpose of reasoning behind code ኮሜንቱ የሚያስፈልገው ከኮዱ ባሻገር ያለውን ቢሃይንድ ዘ ኮድ ያለውን ኤክስፕሌን ማድረግ መቻል ነው እንጂ ኮዱ ራሱ የሚናገረውን ዳይሬክት ፎርዋርድ የሆነውን መናገር ማለት አይደለም። ለምሳሌ ካልኩሌት መንዝሊ ኤሌክትሪክሲቲ ቢል ይላል። ይሄ ካልኩሌት መንዝሊ ኤሌክትሪክሲቲ ቢል ይላል። ይሄኛው አሪፍ የሚባል የኮሜንቲንግ ሜተድ ነው። ምክንያቱም ዳብል ቢል ብዬ ዩኒትስ ታይም ታሪፍ ስል የምን ዩኒት የምን ታሪፍ የምን ቢል እንደሆነ አይታወቅም። ነገር ግን ይሄ ኮሜንት ግልጽ አድርጎ የኤሌክትሪሲቲ ቢል እንደሆነና በየወሩ ያለውን እንደሚያሳይ ግልጽ ሆኖ ተቀምጧል። እዚህ ጋር ግን ባድ ኮሜንትን ብንወስድ ለምሳሌ ዲክሌር ቫሪያብል ኤክስ ይላል ኢንት ኤክስ አድ 1 to x ይላል። ኤክስ እኩል ነው ኤክስ ፕላስ 1 ይላል። ኤክስ እኩል ነው ኤክስ ፕላስ 1 ይላል። አሁን ይሄንን ኮሜንት ተደረገም አልተደረገም ግልጽ ነው። ለምን? ይሄ በራሱ ዲክላሬሽን ነው። በራሱ ዲክላሬሽን ይሄም ደግሞ አድ 1 to plus x ከማለት ግን ከማለት ባሻገር ይሄ ደግሞ ሞር እንደውም የተሻለ ነው። ኮሜንት መደረጉ አስፈላጊ አይደለም። it is clear so if the comment says exactly what the code says it is not adding value አይደል? በቀጥታ ኮዱ የሚናገረው አሁን ለምሳሌ እዚህ ጋር cout x ብል ከዚህ በታች ያለው ኮድ cout x ማለት ነው ብሎ እንደመግለጽ ማለት ነው። እዚህ ጋር ደግሞ ያለው ዲክሌር ኢንት ኤክስ ይላል አይደል? ምን ነገር ያለበት ኢንት ኤክስ ምን አይነት ዳታ የምን ዳታ ይገልጻል የሚለውን መናገር አለበት እንጂ ኤክስ ዲክሌር ስለመደረጓ መናገር የለበትም። this is what a bad comment። አሁን ኮዱን ራን አድርጌ ላሳያችሁ። ይሄው እንደዚህ ራን ሳደርገው ይህ ሁለቱ መስመር ይወጣል። ፕሮግራም ስታርትድ ኤንድ ዲበግ ሜሴጅ የሚለው ሁለቱ መስመር ይወጣል። ነገር ግን እዚህ ጋር በሲንግል ላይን ኮሜንት እንደዚህ ኮሜንት ባደርገው ምን ይሆናል? ይሄ መስመር አይወጣም። አምስተኛው መስመር ላይ ዲበግ ሜሴጅ የሚለው ወደ ኮምፒውተር ስክሪኑ ላይ አይወጣም። ወደኛ ግን እያየነው ነው እየተመለከትነው ነው። so this is skipped by the compiler look at this ይሄው
ራን ብናደርገው አንዱ መስመር ተቀነሰ። ፕሮግራም ስታርትድ ብለው የሚለው ብቻ ወጣ። መጀመሪያ ግን ሁለቱ ወጥቶ ነበር። ዛት ሚንስ ለኛ ነው እዚህ የተቀመጠው እንጂ ኮምፒውተሩ ኦልሬዲ ኢግኖር አድርጎታል ማለት ነው። አሁን እስኪ ይሄን ወደ ታች ልወሰደው፣ ኮምፓይል ልበለው። ይሄ ኤረር አለ። ከኮሜንቱ ስለወጣሁት ዚስ ላይን ኢዝ ስኪፕድ የሚለው አይታወቅም። በፕሮግራሚንግ ኮንሴፕት የምንም ፓርት ስላልሆነ አይታወቅም። ዚስ ላይን ኢዝ ስኪፕድ የሚለውን ታች ሳመጣው ኮሜንት ተደርጎ የነበረው አሁን አንኮሜንት እያደረኩት ነው። አንኮሜንት ከሆነ ደግሞ ኮምፓይለሩ ማንበብ ይጀምራል። ማንበብ ሲጀምር ከሲንታክስ ውጭ ነው፣ ከፕሮግራሚንግ ህግ ውጭ ነው። ከፕሮግራሚንግ ህግ ውጭ ሆነ ማለት ደግሞ ኢረር ይፈጥራል። አሁን ይህንን በመልቲፕል ላይን ኮሜንት ኢግኖር አድርጌ ላሳያችሁ። እሱን ለማድረግ ከዚህ ጋር ሲንግል ስላሽ አስቀምጥና ፎርዋርድ ስላሽ ሲንግል ፎርዋርድ ስላሽ አስቀምጥና አስትሪክስ ብዬ ይህንን እታች ወርጃ አስትሪክስ ብዬ በዚህኛው ብዘጋው መልቲፕል ላይን ኮሜንት ሆነ። ተመሳሳይ ስራ ነው የሚኖረው ማለት ነው። አውትፑቱ ምንም የሚቀየር ነገር የለም። ስለዚህ ይህንን ኮሜንት አድርገን ማስቀመጣችን ጥቅሙ ምንድነው? ጥቅሙ ምንድነው ካል የመጀመሪያው ፎር ዲበጊንግ ቴምፖራሪ ሪሙቭ ላይንስ ቱ አይዞሌት በግስ ኢረር ያለ የሚፈጠርበትን ቦታ ኢረር ካስቸገረን እና ሌላው ይሰራል ወይስ አይሰራ የሚለውን ቼክ ለማድረግ ኢረር የተፈጠረበትን መስመር ኮሜንት በማድረግ ሌላውን ዲበግ በማድረግ ችግሩን የት ላይ እንደሆነ ለመረዳት ያገለግለናል። ለቴስቲንግ ያገለግለናል። ትራይ ዲፈረንት ኮድ ፓዝስ ዊዛውት ሉዚንግ ዘ ኦሪጂናል ዳታውን ወይም ኦሪጂናል ኮዱን ሳናጣ የተለያዩ አማራጮችን እየተጠቀምን ቴስት ለማድረግ ያገለግለናል። ሌላኛው ሴፍ ኢትስ ሴፍ ዩር ኮድ ኢዝ ፕሪዘርቭድ ጀስት ኢንአክቲቭ ኮዱን ድጋሚ መጻፍ አያስፈልግም። ኮዱ ዲሊት አይሆንም፣ የትም አይሄድብንም። ጀስት ኮሜንት በማድረግ ብቻ ባለበት ኮዳችን ፕሪዘርቭ ሆኖ ይቆያል ወይም ደግሞ ኢንአክቲቭ ሆኖ ይቆያል ማለት ነው። ባለበት ኢንአክቲቭ ሆኖ ይቆያል። ስንፈልገው ከፊት ለፊት ያለውን ኮሜንት ብቻ በማንሳት የኮዱ ፓርት እያደረግን እንሞክርበታለን ማለት ነው። ስለዚህ ከዚህ በኋላ ኮድ በምጽፉ ሰዓት አፕሮፕሪየት ሆነው ቦታ ሁሉ ኮሜንት እንድትጽፉ ይመከራል። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ልታደርጉ በትህትና እጠይቃለሁ። መልካም ጊዜ